በቅድሚያ ሁሉንም ነገር በሥላሴ ስም መጀመር ይገባልና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጉባኤ ኤስድሮስ ኤስድሮስ ማናቸው ሲባል ኤስድሮስ በ17ኛው በ1703 በኢትዮጵያ ላይ የተገኙ የተወለዱት በደቡብ ጎንደር ልዩ ስሙ እስቴ በተባለው አጋጥ ሩፋኤል ላይ ተወልደው የመካነ ኢየሱስ የትልቁ ጉባኤ ሁለተኛ መምህር ናቸው። የትልቁ ጉባኤ ትልቅ ጉባኤ በሚባልለት በእስቴ የመጀመሪያው መምህር እንቆ ሥላሴ ሲሆኑ ከእንቆ ሥላሴ ቀጥለው የተነሱት መምህር ኤስድሮስ ናቸው። እሳቸው እንግዲህ ወደ ማዕከላዊ ጎንደር መጥተው በዚህ ቦታ እንግዲህ መተርጉም መሆን በሶስት ነገር ነው ይላል። በሶስት ነገር ነው ማለት አንደኛ መብቃት፣ ሁለተኛ ከበዓት መከተት፣ ሶስተኛ ማወቅ ነው። በዚህ ነው እንጂ አገባብ ስላወቀ ቅኔ ስላወቀ ስለተማረ ማንም ሊተረጉም አይችልም። እንዲህ ቢሆን ኖሮ ዛሬ መተርጎም ይቻል ነበር፣ ግን አይቻልም በእኛ ዘመን። እነሱ ግን አንደኛ ብቃት ዛሬ ማየት መማርና መብቃት ስላለ ነው። በአጭሩ ለማድረግ በዛን ዘመን እንግዲህ የትርጓሜ የመጣው በ16ኛው መቶ ክፍለ ዘመን ከነ ቄርሎስ ከነ ዮሐንስ አፈወርቅ የተተረጎመው የኢትዮጵያ ሊቃውንት ወደ ግዕዝና ወደ አማርኛ በብቃት ተርጉመውታል። ይኸውም በአዲያመ ሰገድ ኢያሱ ዘመነ መንግስት ነው። በ16ኛው መቶ ነው የነበር። ያ ትርጓሜ በጎንደር ሲካሄድ ከቆየ በኋላ ያው ጠላት እነ ድርውሽ የመሳሰሉ የቤተ ክርስቲያን ጠላቶች በመካከል አቋርጠውት ነበር። ኢየሱሳውያንም መጥተው ደግሞ እንስበካችሁ በማለት ብዙ መምህራን በአፄ ሱስንዮስም ዘመን ብዙ ስላለቁ ያ ትርጓሜ ተቋርጦ ነበር። ከዛ በፊት በዛን ዘመን በ16ኛው መቶ ክፍለ ዘመን የነበሩት እጨጌ በትረ ጊዮርጊስ ናቸው። ከሳቸው ተቋርጧል። ቀጥሎ የተነሱት መምህር ኤስድሮስ ናቸው። በመተርጉምነት ደረጃ ተነስተው ተረጎሙ። የመጀመሪያው ላይቤት ይባላል ትርጓሜው። ላይቤት ማለት ትንሽ አማርኛን በማብዛት ትንሽ ምስጢርን በማሳጠር የተተረጎመ ትርጓሜ እንደሆነ ሊቃውንተ ቤተክርስቲያን ይናገራሉ። በኋላ መምህር ኤስድሮስ ተነስተው ላይቤቱን ከተረጎሙ በኋላ ለ40 ዓመት አስተምረውታል ነው የሚሉ ሊቃውንቱ። ለ40 ዓመት አስተምረው በ80 መልሰው 40 ዓመት ተምረው ለ40 ዓመት አስተምረው 80 ዓመት ሲሆናቸው ደግሞ እንደገና እንግዲህ መተርጉም አይነሳም ከኛ በኋላ መተርጉም አይነሳምና ይሄን ትርጓሜ የመጨረሻ አድርገነው እንለፍ፣ ትንሽ ይቀረዋልና እንየው እንመልከተው ሰዋይ ገብተን ብለው ወደ ደቀ መዛሙርቶቻቸው በየአገሩ ወደ ተበተኑት መምህራን ልከው ነበር። ሲልኩ ግን ነው ጌታዬ ዮናስ የሚባሉት ንሕነሰ የተወለድነም ዝሙት፣ እኛ ከዝሙት አልተወለድንም አሏቸው ይላል። ይሄ ማለት መምህር ማብዛት ማለት ነው። እኛ መጀመሪያ ተምረናል፣ የመጀመሪያው እውቀት ይበቃናል በሚል ነው። እሳቸው ግን ከእሳቸው በኋላ እንግዲህ ተርጓሚ ስለማይነሳ መጥተው በዚች ቦታ ላይ መልሰው ታሽየቱን ተረጎሙ። ይገርም። የዛሬውን ትርጓሜያችን እስከ ዕለተ ምጽአት የሚቆየውን ትርጓሜ እንግዲህ እሳቸው መጥተው እዚህ ከተረጎሙ በኋላ በዚህ ቦታ በ1703 ነው እንግዲህ እዚህ ታላቁ ንጉሠ ነገሥት አፄ ዮስጦስ ነበሩ። በዚህ ዘመን በእሳቸው ዘመን መምህሩ ነው ያስተማሩ። የውጭው ናት እሷ ወደ እሷ ቆርቆሮዋ ቅርስ አለች። እንደውም እሷ እንትና ከዚህ የፎቁ ወደዛ ቀጥሎ እሳቸው ያስተማሩባት ቦታ አለች ማለት ነው። እና ከዛ በኋላ እሳቸው ዝች ሆነው መምህራንን እንግዲህ ማውጣት ጀመሩ። የመጀመሪያው የመምህር ኤስድሮስ ደቀ መዝሙር የተባሉት ጌታው ወልደ ማርያም ይባላል። ጌታው ወልደ ማርያም አብየ እግዚእ ዛሬ ብሉይና ሐዲስ ትምህርት ከሚሰጥበት ታዋቂው ጉባኤ ያስተማሩ ታላቅ መምህር ናቸው ማለት ነው። እሳቸው ደግሞ ቀጥለው
መምህር ወልደ ሚካኤልን አስተማሩ። መምህር ወልደ ሚካኤል ደግሞ ዛሬ ግምጃ ቤት የመምህር ቃለ ሕይወት በዛ መሰረት አመጣጥ ማለት ነው። ዛሬ መምህር ቃለ ሕይወት በዛ የሚያስተምሩት ጉባኤ ግምጃ ቤት ታላቁ ጉባኤ በመምህር ወልደ ሚካኤል ይመራ ነበረ ማለት ነው። መምህር ወልደ ሚካኤል በድርውሽ ዘመን ነው። ድርውሽ መጥቶ ጎንደርንን ስላጠፋ በዛን ሰዓት ይውጡ ተብለው ነበር። ይውጡ እባክዎት ለዘር ይትረፉ ሲሏቸው አይኔ ይሄ ሰርጌ ነው አሉ ይባላል። እኔ ዋጋ የማገኝበት ስለሆነ አልወጣም እኔ ያው እባክዎት ቢሏቸው እምቢ አሉ። ከ10 ተማሪያቸውም ይባላል ከ7ም ተማሪ ይባላል እንደ ታሪኩ ነው። እሳቸው ቆመው ቆዩ። ጠቋሚ ይህን የሱዳን ድርውሽ ይዞ ገባ። ምንድናችሁ ተብለው ሲጠየቁ ንናገርችሁ ለክርስቶስ እኛ የክርስቶስ ባሮችን አገልጋዮች ነን ብለው ከልጆቻቸው 10 ተማሪዎች ጋር መሰከሩ። አንገታቸው ተቆረጠ። ያው እዛ ላይ አርፈው ዛሬ እቺ ግምጃ ቤት የበረከት ቦታ የወልደ ሚካኤል ደም የፈሰሰባት እቺ እስከ ዕለተ ምጽአት ማንም የማይደፍራት ቦታ ምትባል ማለት ነው። ከዚህ ቀጥሎ እንግዲህ መምህር ወልደ ሚካኤል ያስተማሩ መምህር ተክለ ማርያም የሚባሉ አስተምረዋል። መምህር ተክለ ማርያም፣ መምህር ገብረ ማርያም ደረስጌ የነበሩትን ታላቅ ሊቅ አስተምረዋል። እሳቸው ዶክተር አየለ ወይም ጌታው ዶክተር አየለ ዶክተር በአፄ ኃይለ ሥላሴ ጊዜ ዶክተሪነት የክብር የተሰጣቸው አውሻርን የጨረቃ ቀመር ላይዛቡ ስለጠፋባቸው የተዋሕዶ ሊቃውንት እነሱ ነው የሚያውቁት እነሱ ያውጡልን ስለተባለ ዶክተር አየለ ያን በማውጣታቸው አፄ ኃይለ ሥላሴ የክብር ዶክተር ይሰጧቸው ተብሏል። እንግዲህ ዶክተር አየለ ደግሞ አይናማውን ሊቀ ሊቃውንት መንክር መኮንን ወይም ጌታው መንክር መኮንን የሁሉ መምህር የነበሩትን አወጡ። ከዛ እሳቸው ደግሞ የዛሬውንን አይናማ የሁሉ መምህር በሰዋቶ ዜማው በምንቸው ቢባል ቀረሽ የማይባሉት ሊቀ ሊቃውንት እዝራ ሐዲስ የተባሉትን የዛሬውን እንቁን አስተማሩ። እኔ ደግሞ እዛቸው ቦታ ሐዲሳቷን ተማርኩ ማለት ነው። እዚያ ነው መነሻችን። ስለዚህ ከዛ ተጀምሮ ያው ያ መንበረ መንግስት ከዛ በፊት ይቀድማል። ምክንያቱም ገና በአፄ ፋሲል ዘመን አምደ ሥላሴ የሚባሉ መምህር እዛ እንዳስተማሩበት እሱ ከሁሉ እንደሚቀድም ይነገራል። ይህን ከማኅበረ ሥላሴ ታሪክም ከራሳቸው ከየኔታ ሊቀ ሊቃውንት እዝራ ሐዲስም ሰምተናል። እሱ የሚቀድም ነው ማለት ነው። ከዛ በኋላ ካለው ሁሉ ግን ይሄ ነው የሚቀድም ማለት ነው። እና እንግዲህ ከዛ ጀምሮ የቦታች ቤተክርስቲያን ስትሰራ 4ቱን ጉባኤያት የሚያካሂድ መምህር ፈልጉ ስለተባለ እንዳጋጣሚ እንደ እግዚአብሔር ቸርነት ያው እኔ ወደዚህ አካባቢ አዲስ አበባ 20 ዓመት ከቆየሁ በኋላ ትንሽ እንደ ምልክት የሚያው መቼም ማለት ባይገባኝ ትንሽ ምልክቶች አይቼ ስለነበር ወደ ምስራቅ በኩል እንደምመጣ ተነስቼ ስመጣ ማስተማር የሚፈልጉ ቢሆን ከዚህ ቦታ ይቀመጡ ተባልኩ። በ2010 ይሄን ጉባኤ ጀመረ። በ2010 ጀምሬ 2015 በ5ኛው ዓመት እንግዲህ 35 መምህራንን ከየዘርፉ ማለት ከብሉዩ ከሐዲሱ ከሊቁ ከህንፃ መነኮሳቱ የጨረሰውን 35 ደቀ መዛሙርት በ2015 አስተምሬያለሁ። አሁን ደግሞ የሚቀጥለው ዓመትም ወይም የሚቀጥለው 19ም ይሁን 2018 ወይም 2019 እንደጨረስን ደግሞ ቀጥሎ በጣም ብዙ ደቀ መዛሙርት እንዳለ ነው። ወደ 40 ውስጥ ይገባል። ይሄ እንግዲህ ያያችሁት ነው። ደቀ መዛሙርት ሲባል ደግሞ ዝም ብሎ አይደለም ብድግ ብሎ እንደ መምህሩ የሚተረጉም እሳት ነበልባል ቅንጣት የሆነ ነው እንጂ ስም ብቻ አይደለም ለመናገር ማለት ነው። ስለዚህ ይሄ እንደሚመረቅ ነው። ይሄ ጉባኤ ቤት እንግዲህ በዚህ ላይ እያለ ግን ረዳቱ ማን ነው ወደሚለው ከሄድን ማንም ይረዳው የለም። ያው ረዳቱ እግዚአብሔር ነው። እንዲሁ እንደናንተ አንዳንድ በጎ አድራጊዎች እንደው በአጋጣሚ መጥተው እንትን ሲሉ
በአጋጣሚ የተወሰነ ነገር አድርጎት እና ኢየሩሳሌም ደግሞ አንድ ሁለት ጊዜ ረድታለች ገዳሚቱ። እዛ ሄጄ ትንሽ አስተምሬ ስለነበረ ስለሚያውቁኝ፣ ከዛ ውጭ ይሄ ጉባኤ እስካሁን ረዳት የሌለው ጉባኤ ነው። በቅርብ ጊዜ ግን የሰውነን ውለታ መርሳት እጅግ የማይገባ በመሆኑ በዚች ቅርብ ጊዜ ብፁዕ አቡነ መቃርዮስ የተባሉት የካናዳው ሊቀ ጳጳስ ብፁዕ አባታችን መጥተው ማህበረ ቁስቋም የተባለ ማህበር ይዘው መጥተው ባለፈው እህል ገዝተው። ከዚህ ውጭ የጉባኤ ምንም ረዳት የለውም። በእርግጥ እንግዲህ ብፁዓን አባቶቻችን ሊቃነ ጳጳሳት እንግዲህ ጉባኤ ሲኖዶስ የተዋሕዶ አምላክ ይጠብቃትና አሁን በዚህ በጎንደር ላሉ ለ5 ከታላቁ ጉባኤ ከመንበረ መንግስት ጀምሮ ግምጃ ቤት፣ አብየ ጊዜ፣ ሐመረ ኖህ፣ ኪዳነ ምሕረት ወይም ሰለስቱ ምዕት የመጽሐፈ መነኮሳቱ ጉባኤ፣ ከዛ ደግሞ ጥንታዊቷና ታዋቂዋ ብቸኛ የሆነችው ደብረ ኃይሎ ደብረ ጥበብ የአቋቋም ምስክር ትምህርት ቤት ያው ብፁዓን ሊቃነ ጳጳሳት ያው ቅዱስ ሲኖዶስ ማለት ነው 1 ሚሊዮን ብር መድቧል ተብሎ እንግዲህ ያንን አባቶቻችን እንደዚህ እየጠናን ነው። ብፁዓን አባቶቻችን በዚህ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዮሐንስን ሂደን ነግረናቸው ይስተካከላል፣ አይዟችሁ ትምህርቱን እንዳይታጎል በደንብ አስተምሩ፣ ይህንን እንሄድበታለን የሚል ተስፋ ሰጥተውናል። እንግዲህ እነታቸውን እግዚአብሔር ቢያግዝልንና ይህን ተስፋ እያደረግን ነው እንጂ ሌላ ምንም ነገር የለውም። እንግዲህ የትምህርት ሂደት እንዳያችሁት ነው። የቀለብና የእርዳታ ጉዳይ አሁን እንደገለጽኩት ነው ያለው። በእግዚአብሔር ቸርነት ያው እንግዲህ ነጽሮ አዕዋፈ ሰማይ ይላል ክርስቶስ በማቴዎስ ወንጌል ምዕራፍ 6 ምን ብሎ ነበር? ነጽሮ አዕዋፈ ሰማይ እስመ እለይዘሩ ወያዕርሩ ወያስተጋቡ አላሁክሙ ሰማያዊ ሲሆኑ የሚል ቃል አለና የሰማይን ወፎች ተመልከቱ፣ አያርሱም አይቆፍሩም፣ አይዘሩም፣ አያርሱም አይቆፍሩም፣ አይሰበስቡም፣ ሰማያዊ አባታችሁ ይመግባቸዋል እንዳለው አንዳንድ አልፎ አልፎ ሰዎችን እያመጣ እግዚአብሔር ከሚመግበው በስተቀር ምንም ተስፋ እስካሁን የለውም። አሁን ግን ልጆቻችን በየትም እየመጣችሁ እየጎበኛችሁት ነው። አሁን ይሄ ለዓለም ሲተላለፍ የደቀ መዛሙርቱ ንቃት ሁሉን ነገር ህዝብ ሲያይ ይህም ጉባኤ ወደፊት እንደሚረዳው እናንተም እንደምታስተላልፉልን ተስፋ እናደርጋለን። መጥታችሁ ስለጎበኛችሁን በጉባኤው አምላክ ስም እናመሰግናለን።